ሰላም ሰላም እንዴት አላችሁ? እስከዳኔ ሰዓሊና ዲዛይነር ዛሬም በሌላ ቪዲዮ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት አንድ ዲዛይነር በርካታ ነገሮች ሊኖሩት ይገባል። ከዛ ውስጥ ግን የመጀመሪያው 4 ነገሮች አሉ አንድ ዲዛይነር ሊኖሩት የሚገቡ ወይም ሊያደርጋቸው የሚገባ ነገሮችና እነሱን እነግራችኋለሁ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር አይረሳ። የመጀመሪያው ከሌሎች ሰዎች የተለየ እይታ ሊኖራችሁ ይገባል። ያው አንድ ልብስ አንድ ኮሌክሽን ለመስራት ኢንስፓይሬሽን ያስፈልገናል እና ኢንስፓየር ልንደረግበት የምንችለው ደግሞ ከሌሎች ሰዎች እኛን ለየት የሚያደርገን ነገር እይታችን የተለየ መሆን አለበት ማለት ነው። የሆነ ቦታ ላይ ስንሄድ ከሌሎቹ ሰዎች በተለየ እይታችን ሰፋ ያለ በብዙ አንግል የምናይ ሰዎች መሆን አለብን ማለት ነው። ስለዚህ ብዙ ጊዜ አይታችሁ ከሆነ ደራሲያን፣ ሰዓሊዎች የመሳሰሉ የጥበቡ ሰዎች እይታቸው የተለየ ናቸው እና እንደተለዩም አይነት አድርገን እናስባቸዋለን። ይሄ የሆነው ምንድነው? እነሱ የሚያዩበት አንግል የተለየ ስለሆነ ነው። እይታችንን በጣም ሰፋ ማድረግ፣ አስተሳሰባችንን አዲስ ነገር ለማየት፣ አዲስ ነገር ለመቀበል በጣም አይምሯችን ከምን ጊዜውም በላይ የመጀመሪያው ነገር በጣም ሰፊ መሆን አለበት። በጣም ሰፊ አሁን የሆነ ነገር ለመቀበል ዝግጁ መሆን አለበት እና በተለያየ አንግል ደግሞ የማየት ችሎታ ሊኖረው ይገባል። ይህንን ልምድ ማዳበር ግዴታ ነው ማለት ነው። እሺ ወደ ሁለተኛው ስመለስላችሁ፣ ሁለተኛው ነገር ስፌት መቻል አለባችሁ። ስኬች አድርጋችሁ ፓተርን አውጥታችሁ ስፌት መስፋት ግዴታ ነው። አሁን ስኬች አድርጋችሁ አንድ ዲዛይነር ብዙ ጊዜ የተለመደው ስኬች አድርጎ ለልብስ ሰፊ መስጠት ነው። ግን አንዳንድ ልብስ ሰፊዎች ሊረዷችሁ የማይችሏቸው ወይም እናንተ መስራት ደግሞ ግዴታ የሚሆንባቸው ሁኔታዎች ሊፈጠሩ ይችላሉ እና እሱን ለመስራት ስፌት ግዴታ ስፌት መቻል አለበት። የትኛውም ዲዛይነር ነኝ የሚል ሰው አይ ስፌት አልችልም ማለት የለበትም በጭራሽ። ስፌት መቻል አለበት፣ ፓተርን ማውጣት አለበት። ስኬች ብቻውን ትርጉም የለውም፣ ወይ ዲዛይነር የሚለው ብቻ ስሙ ትርጉም የለውም። ኢንስፓሬሽን አምጥቶ ስኬች አድርጎ ከዛ ስፌት ፓተርን አውጥቶ ስፌት ካልቻለ ሙሉ ዲዛይነር ሊያስብለው ይችላል ብዬ በእኔ አላምንም። ደግሞም እንደዛ ነው። ስለዚህ ስፌት በደንብ መልመድ አለባችሁ። የምትሰጡት ያው ኦነር የሆናችሁ እንትናችሁ ስራችሁ እያደገ በሄደ ቁጥር ኦነር ስትሆኑ ከዛ ከሙያው ልትወድቁ የምትችሉበት አጋጣሚ ሰፊ ነው የሚሆነው ሌላ ስራ ስለሚሰሩ። ግን እናንተን የሚያስፈልግበት የእናንተ አሻራ የሚያስፈልግበት ነገር ሊኖር ይችላል። በዛ ላይ ደግሞ የሰራችሁትን ስኬች ሊረዳችሁ የማይችል ሰው ቢያጋጥማችሁ እናንተ መቻል አለባችሁ። ብዙ ምክንያቶች አሉት፣ ብዙ ማብራሪያ ያስፈልገዋል። ይሄ ግን በዋነኝነት ስፌት አንድ ዲዛይነር ስፌት መቻል አለበት ማለት ነው። ይሄኛውን ወደ ሶስተኛው ስመጣላችሁ፣ ሶስተኛው እንደኔ አስተሳሰብ ስዕል ሰርቶ ስኬች አድርጎ ሀሳቡን መግለጽ የማይችል ሰው ሊኖር ይችላል። ስዕል ላይ ጎበዝ ያልሆነ ሰው ሊኖር ይችላል ከሚል ነው ሶስተኛ ያደረግኩት እንጂ አንድ ዲዛይነር ስኬች ማድረግ ስዕል መሳል ግዴታ ነው። ስዕል መሳል አለበት። ያሰበውን ሀሳብ ኢንስፓይሬሽኑን ወደ ስዕል ማውረድ አለበት። ከዛ ስዕሉ ነው መሬት ላይ ወርዶ ልብስ ሊሆን የሚችለው እና ሀሳቡ መጀመሪያ ስዕል ላይ መግለጽ አለበት። የተለያዩ የስዕል አይነቶች አሉ። አንዱ ደግሞ የዲዛይነር የሚስለው ለልብስ የሚሆን ስዕል ነው። እሱን ስኬች ያው በዲዛይነር እንትኑ ስኬች ነው የሚባለው። ስኬች ማድረግ አለበት ማለት ነው እና እኔ ብዙ ሰዓሊ ነኝ፣ ግን ለልብስ ስኬች አድርጌ ብዙ ጊዜ አልወስድም እና ዋናው ሀሳቡ ነው። ብዙ ጊዜ እኔ ስለምሰፋው ሊሆን ይችላል። ግን ለሰዎች የምትሰጡ ከሆነ አሁን ቅድም እንዳልኳቸው ኦነር እየሆናችሁ እያደጋችሁ ስራችሁ እየሰፋ ሲሄድ
ሰዎች ሊሰሩላችሁ ይችላሉ። ሶ ያኔ ስኬች በደንብ ይጠቅማችኋል። ስኬች አድርጋችሁ በስኬቹ መሰረት በስዕላችሁ መሰረት ነው ያለው ሊሰራ የሚችለው እና ስዕል መቻል የአንድ ዲዛይነር ግዴታ ነው ማለት ነው። እሺ ወደ አራተኛው ስመጣላችሁ ልኬት ወይም ሜጀርመንት በትክክል መውሰድ ነው ማለት ነው። ስኬችም ቻለን ስዕል ማለት ነው። ስዕልም ቻለን ስፌትም ቻለን ፓተርንም ማወጣን። ዋናው ነገር ግን ልኬት ነው። ልኬታችን በስነ ስርዓት መውሰድ ማንችል ከሆነ ሰራው ልብስ ምን አይነት ልኬት ያስፈልጋል የሚለውና የጨርቁ ምንሰራበት ደግሞ የጨርቁ አይነት ምን አይነት ነው የሚለውን አውቆ በስነ ስርዓት ልኬት መውሰድ የልብሳችን የመጨረሻ ውበት ውጤቱን የሚያምር የሚያደርገው ወይም እንዲበላሽ የሚያደርገው ደግሞ ልኬታችን ነው ማለት ነው። ስለዚህ ልኬታችንን በስነ ስርዓት የመውሰድ አንድ ዲዛይነር ግዴታው ነው ማለት ነው። አንድ ዲዛይነር በስነ ስርዓት ልኬት ወይም ሜጀርመንት መውሰድ አለበት ማለት ነው። እነዚህ አራት ነገሮች በጣም ወሳኝ ነገሮች ናቸው። ስለ ልኬት አወሳሰድ ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ምን አይነት ጨርቆችን መምረጥ እንዳለብን፣ ምን አይነት ልኬት አወሳሰድ እንደምንችል አሳይቻለሁ ከዚህ በፊት። እሱን ገብታችሁ እዩት። ለቪዲዮ እስከምንገናኝ ሰላም ቆዩኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ፕሊዝ ሰብስክራይብ አድርጉኝ። ቶሎ የማልመጣው ያው ብዙ ሰብስክራይብ ስለሌለኝ ሞራል ስላጣሁኝ ነው። ስለዚህ ሰብስክራይብ አድርጉ። አመሰግናለሁ። ቻው።